بسم الله الرحمن الرحيم. الصلاة والسلام على رسول الله صلى الله عليه وسلم. አላህ የሰውን ልጅ ለምን ፈጠረ በሚል አርዕስት እንነጋገራለን። ከአላህ ከፍተኛ ስጦታዎች አንዱ እውቀቱ ነው። ከስሞቹ ደግሞ በጣም አዋቂ ወይም አልሐኪም የሚለውን ነው። ስለዚህ አላህ ነገሮችን የፈጠረው ለፌዝ ወይም ለቀልድ ሳይሆን ለከፍተኛ ዓላማና ምክንያት ነው። በቅዱስ ቁርአን ምዕራፍ 38 አንቀጽ 27 እንዲህ ይላል። وما خلقنا السماء والأرض وما بينهما باطلا ذلك ظن الذين كفروا فويل للذين كفروا من النار. ሰማይንና ምድርን በመካከላቸው ያለውን ሁሉ ለኮንቱ አልፈጠረንም። ይህ የእነዚያ የካዱት ሰዎች ጥርጣሬ ነው። ለእነዚያም ለካዱት ሰዎች ከእሳት ወይላቸው። አላህ የሰው ልጅን ልክ እንደ እንስሳ ሊበላና ሊጠጣ ሳይሆን ከሁሉም አብልጦ በክብር ፈጠረው። ሆኖም ግን አብዛኛው ሕዝብ ማመን ያቅተዋል። የዚህችን ዓለም ደስታ ይመኛል። የእነዚህ ሰዎች ሕይወት ልክ እንደ እንስሳ ነው። ከእምነትም በጣም የራቁ ናቸው። በቅዱስ ቁርአን አልሂጅራ 15 አንቀጽ 3 እንዲህ ይላል። ذرهم يأكلوا ويتمتعوا ويلههم الأمل فسوف يعلمون. ተዋቸው፣ በዚህ ዓለም ይብሉ፣ ይዝናኑ፣ ይደሰቱ። የዚች ዓለም የተሳሳተ ተስፋ ያዘናጋቸዋል። አላህ ሱብሓነሁ ወተዓላ የሰማያትና የምድር በ6 ቀኖች ውስጥ የፈጠረ አርሹን በውኃ ላይ የነበረ የትኞቹ ስራውን ያማረ መሆኑን ሊፈትናችሁ ዘንድ ፈጠራችሁ? እናንተ ከሞት በኋላ በእርቅ ትቀሰቀሳላችሁ ብትል እነዛ የካዱት ይህ ግልጽ ድግምት እንጂ ሌላ አይደለም ይላሉ። ምዕራፍ ሁድ 11 አንቀጽ 7 وهو الذي خلق السماوات والأرض في 6 أيام وكان عرشه على الماء ليبلوكم أيكم أحسن عملا ولئن قلت إنكم مبعوثون من بعد الموت ليقولن الذين كفروا إن هذا إلا سحر مبين. ሰማይና መሬት፣ ብርሃንና ጨለማ፣ ሞትና ሕይወት በትልቅ ተአምር የፈጠረ አምላክ ሁልጊዜ ማመስገንና መገዛት ይገባናል። እነዛ አላህን ሁልጊዜ በሰላት ቆመው፣ ቁጭ ብለው፣ ተጋድመው የሚያስታውሱ እንዲሁም ስለ ሰማይና መሬት አፈጣጠር የሚያስተነትኑና ነገሮችን ያለምንም ምክንያት አለመፍጠሩን ተገንዝበው የሚያመሰግኑ ከፍተኛ ምንዳ አላቸው። ቅዱስ ቁርአን ምዕራፍ 47 አንቀጽ 12 إن الله يدخل الذين آمنوا وعملوا الصالحات جنات تجري من تحتها الأنهار والذين كفروا يتمتعون ويأكلون كما تأكل الأنعام والنار مثوى لهم. የዚህ ትርጉም አላህ እነዚያ ያመኑትንና መልካም ሥራ የሰሩትንም ከስሮቻቸው ወንዞች የሚፈሱባቸው ገነቶች ያገባቸዋል። እነዚያ የካዱትም በቅርቢቱ ዓለም ይጠቀማሉ። እንስሳዎች እንደሚበሉ ይበላሉ። በሚጭው ዓለም ግን እሳት የነሱ መኖሪያ ናት። ولقد ذرأنا لجهنم كثيرا من الجن والإنس لهم قلوب لا يفقهون بها لهم قلوب
بها ولهم أعين لا يبصرون بها ولهم آذان لا يسمعون بها أولئك كالأنعام بل هم أضل أولئك هم الغافلون ስለዚህ ካህዲያንና አጋሪዎች በአላህ አንድነትና የአላህ ህላዌ የማያምኑ የዚህች ዓለም ደስታና ድሎት ያዘነጋቸዋል። የሚያገኙትን ደስታና ድሎት ራሳቸው የፈጠሩት እንጂ ከአላህ የተቸራቸው መሆኑን በመዘንጋት ዕድሜያቸውን በጊዜያዊ ብልጭልጭ ያሳልፋሉ። የማይቀረውን ሞት ሲመጣ ከሞት በኋላ ተቀስቅሰው የሥራቸውን ውጤት የሆነውን ፍርድ እንደሚሰጣቸው አይገነዘቡም። ከሃዲዎች አምልኮት ቅዱስ ቁርአን እንዲህ ይላል። በትክክል ብዛት ያላቸው አጋንንትና ሰዎች ለገሃነም በእርግጥ ፈጠርን። ለእነሱ በእርሳቸው የማያውቁባቸው ልቦች አሏቸው። ለእነሱ በእርሳቸው የማያዩባቸው ዓይኖች አሏቸው። ለእነሱ በእርሳቸው የማይሰሙባቸው ጆሮዎች አሏቸው። እነዚያ እንደ እንስሳት ናቸው። ይልቁንም እነሱ በጣም የተሳሳቱ ናቸው። እነዚያ ዘንጊዎች ናቸው። ምዕራፍ አልአዕራፍ 7 አንቀጽ 179። ኦ እናንተ ካህዲዎች ከእሳት ተጠንቀቁ። አላህ ሰማይና መሬት በሐቅና ለሐቅ ፈጥሮታል። እነሱን የፈጠራቸው ባሪያው ስለ እሱ እውቀትና ችሎታ እንዲገነዘቡ ሲሆን እሱ ብቸኛና መመለክ ያለበት መሆኑን ለመግለጽ ነው። አጋሪዎች በአላህ ያጋሯቸውን ፍጡራት የሆኑ ጣዖቶች እንዲሁም ነቢያት ከአምላክ ፍቃድ ውጭ አንድ ነገር ሊፈጥሩ አይችሉም። ስለዚህ ከሞት በኋላ ትንሣኤ መኖሩን በመጨረሻ ቀን አላህ በሕዝቦቹ ፍርድ የሚሰጥ መሆኑን ተገንዝበው ምህረት ጠይቀው ወደ ፈጣሪያቸው መመለስ ይገባቸዋል። ስለዚህ ወንድምና እህቶቼ ያላን ችሎታና እውቀት ተረድተን ያለሱ ሌላ አምላክ አለመኖሩን አምነን እሱ ያዘዘንን ተግብረን የከለከልን ተከልክለን እሱ የላካቸው መላእክትና ነቢያት በእኩል ዓይን በማየት ወደ እነሱ የተላከውን መጽሐፍ በማመን ልንተገብራቸው ይገባናል። የአላህ ትእዛዝ በትክክል የፈጸመና የነቢዩላህ መሐመድ ፈለግ ወይም ሱና የተከተለ አላህ ከሞት በኋላ ጀነት ያስገባዋል። ከሃዲው እምቢተኛና አጋሪ መኖሪያው ገሃነም እሳት ይሆናል። አላህ ቸር መሐሪና ይቅር ባይ ስለሆነ በማንኛውም ቦታና ጊዜ ሳንሰለች ምህረቱን እንለምን። አላህ መሐሪ ነው፣ የሚለምነውን ይወዳል፣ ለለመኑትም መልስ ይሰጣል። በቅዱስ ቁርአን እንዲህ ይላል። ምዕራፍ 40 አንቀጽ 60 وقال ربكم ادعوني أستجب لكم إن الذين يستكبرون عن عبادتي سيدخلون جهنم داخرين ትርጉሙ ለምኑኝ እቀበላችኋለሁ ሲሆን ባደረግነው ኃጢአት ተጸጽተን በሙሉ ልብ አላህን ለምን ጀነት እንዲወፍቀን አሚን። ኢንሻአላህ በሚቀጥለው በሌላ ርዕስ እንገናኛለን።